አቤት ማጠራ እንዳንተ አይነቱ ኪስ አውላቂ የግቢውን ንብረት ዘርፎ የሚወጣውን የመቆጣጠርና አስፈላጊውን ቅጣት የመስጠት ስልጣን ያለኝ ሰው ነው። እንደሚመስለኝ ከሆነ እንደውም እዚህ ግቢ ውስጥ ማስቲካ ያላመጡ መሄድ ከባድና ከፍተኛ ጥፋት ነው። ከፍተኛ ዋጋ ያስከፍላል። ይኸውልህ ሳራ የምትባለው ጮኛዬ እዚህ ነው የምትኖረው። የቀድሞ ፍቅረኛዋ ታስሮ እሷን ለማጽናናት ነው እዚህ የመጣሁት። ጮኛ ያልከኝ አንተ ደግሞ ቁጥር ስንት መሆንህ ነው? የእሷ ጎረምሶች እኮ በውል አይታወቁ። ኖ ሳርዬንማ በተለያዩ ወንዶች ሊጠረጥሯት አይገባም። ኧረ የኔ ከረፈፍ ከማንም ወመኔ ዱራዳሪ ሴት ምን ይጠበቃል ብለህ ታስባለህ? ስትወጣ ወንድ ይዛ ስትመለስ ወንድ ይዛ በቃ ወንድ ከማመላለስ ውጪ ምን ሙያ አላት? ኖ ጌታዬ በጣም ተሳስተዋል። ማን አባልከኝ? ምን ታጉረጠርጣለህ? ተናገር እንጂ ማን ብለህ የጠራኝ? ጌታዬ አይዞህ በድጋሚ እንድትጠራኝ ፈልጌ ነው። አሁን ይኸውልህ ጌታዬ ብለህ ባጠራኝ ኖሮ 32 ጥርስህ ረግፎ ይሄ የምታላምጠው ማስቲካ በድድህ ነበር የምታላምጠው። ምን እናስ 32 ጥርሴን ስላላስለቀሙኝ በጣም አመሰግናለሁ። ያሬድ እባላለሁ። የስዕል ጋለሪ አለኝ። የተለያዩ ስዕሎችን ኤግዚቢሽን በማዘጋጀትና ለፈላጊዎች በማቅረብ የረጅም ዓመት ልምድ ያለኝ ሰው ነኝ። ተው እባክህ። አዎ ይገርሞታል። ለአሜሪካና ለአውሮፓ ገበያ የማቀርባቸው በርካታ ስዕሎች አሉ። በዛ የምተዳደር ሰው ነኝ። እርስዎ እንዳሉት እኔ ዘራፊ አይደለሁም። ማስቲካ አልጋብዞ? ማስቲካ እንደው ሕግና ደንብ መተላለፍ ባይሆንብኝ እኔ እኮ ማስቲካ የኔ ፌቨራይት። ያዙ፣ ያዙ ግድ የለም። በእኔና በእርሶ መካከል የሚቀር ሚስጥር ይሆናል። አንተ ሰው ግድ የለም። ማስቲካ በደንብ መንፋት ከቻሉ ለኮንዶሚኒየሙ ማህበረሰብ በሙሉም ማስቲካ የመንፋት የማኘክ ነፃነቱን ይሰጡታል። አንተ ሰው ኖ